ደብረ አስተዳዳሪ ሊቀ ጠበብት የሀገረ ስብከታችን የካህናት መምሪያ ክፍል ዋና ኃላፊ እንዲሁም ደግሞ የዚህ ታላቅ ደብር የአብነት መምህር መጋቢ ምስጢራት ቀሲስ ገብረ ማርያም ጫኔ የዚህ የካቴድራሉ ወይም የታላቁ ደብር የስብከተ ወንጌል ኃላፊ ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር ካህናት እንደማይረጋችሁና እንደ ደረጃችሁ ለተልእኮ ምስጢር የምትፋጠኑ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። በቸርነት ጠብቆ በመግቦት ሳይለየን ለዚህ ሰዓት ያበቃን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። እንኳን ለታላቁ በዓል ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ሆሳዕና እንዲሁም ደግሞ ተሰቅሎ ላዳነበት ዕለት ለበዓለ መስቀሉ አደረሰን አደረሳችሁ። እልል በላችሁ አምላካችን እግዚአብሔርን አመስግኑ። ባለን ሰዓት የምንማማረው ቅድም ዲያቆኑ በሚገባ ስለ ሆሳዕና በዓል ስላስተማረን ባለን ሰዓት የምንማማረው ደግሞ ስለ በዓለ ስቅለቱ፣ ስለ መድኃኔ ዓለም፣ ስለ መጋቢት መድኃኔ ዓለም ዕለቱም ስለሆነ ስለ አባታችን ስለ አምላካችን ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ በምዕራፍ 53 ከቁጥር 1 እስከ 7 በጠቀሰው የዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስን ውሎ እንዲህ ብሎ ይነግረናል። ነሣ ደዌነ ወጾረ ሕማመነ፣ ደዌያችንን ተሸከመ፣ መከራችንን ተሸከመ፣ መከራችንን ተቀበለ። አምላካችን ልክ በዛሬው ዕለት መጋቢት 27 የኔና የእናንተ ፈጣሪ በአይሁድ እጅ ተይዞ መከራ የተቀበለበት ዕለት ነው። ይህ ዕለት የጌታችን የጥንተ ስቅለቱ ዕለት ነው። ይህን ዕለት ስናስብ በሐዘን፣ በልቅሶ፣ በዋይታ፣ በእንባ ደረታችንን በመርቃት እንባችንን በማፍሰስ እንዳውም እንባችን አልቆ ደማችን እስኪፈስ ድረስ በማልቀስ እና በማንባት ልናሳልፈው እንደሚገባ የታወቀ ነው። ነገር ግን የሞተልን ጌታ፣ የተሰቀለልን ጌታ፣ ያዳነን ጌታ ሕያው ሆኖ ስለተነሳ በሞቱ ታሪካችንን ስለቀየረ፣ ሕይወታችንን ስለለወጠ፣ ማንነታችንን ስለቀየረ፣ እሱ እርቃኑን ተሰቅሎ እኛን ጸጋ ስላለበሰ በሐዘን በልቅሶ ሳይሆን በእልልታ፣ በጭብጨባ፣ በዝማሬ በደመቀ ሁኔታ በዓሉን እናከብረዋለን። ለምን? ሞቶ ስላልቀረ፣ ለምን? እኛን ሕያውነት ስለሰጠን፣ ለምን? ጸጋ ስላደለን፣ ለምን? ከግራ ቁመት ወደ ቀኝ ቁመት ስለመለሰን። በዓለ መስቀሉን ስናስብ ታላቁ ሊቅ ኢትዮጵያዊው ሊቅ ቅዱሱ ያሬድ እንዲህ ይለናል። የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ መስቀል ስናስብ፣ መጋቢት 27 ስናስብ እንድናስበው የሚያስፈልገው ምን እንደሆነ ሲነግረን እንዲህ ይላል። ዝንቱ መስቀል ለአዳም ዘአግቦ በቅጽበት ይላል። ይህ መስቀል አለ፣ ይህ የክርስቶስ መስቀል
ክርስቶስ የተሰቀለበት መስቀል አዳምን በቅጽበት አዳነው። አዳምን ከሞተበት አነሳው። አዳምን ከባርነት ነፃ አወጣው። መስቀል ኃይላችን ነው። መስቀል ጸጋችን ነው። መስቀል ክብራችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ብለን ያልነው ይህ መስቀል የክርስቶስ ደም ከፈሰሰበት በኋላ ነው። የክርስቶስ ደም በዚህ መስቀል ላይ ከፈሰሰ በኋላ መስቀል ኃይላችን ነው ማለት ችለናል። መስቀል ጽናችን ነው ማለት ችለናል። ስለዚህ ነው እንግዲህ ነሣ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ፣ መከራችንን ተሸከመ። እርሱ ንጹሐ ባህሪ ሲሆን ኃጢአት ሳይኖርበት ኃጢአተኛ ተብሎ ከኃጢአተኞች መካከል ተሰቀለ። በግራና በቀኙ ወንበዴዎችን፣ ሽፍቶችን፣ ቀማኞችን፣ ባልን ከሚስት ሚስትን ከባል ልጅን ከእናትና ከአባት ሲለዩ የነበሩ ቀማኞች፣ ሽፍቶች ከነበሩት ጋራ የቀማኞች፣ የወንበዴዎች፣ የሽፍቶች አለቃ ለማሰኘት ሎቱ ስብሐት በግራና በቀኙ ሽፍቶችን ሰቅለው የሽፍቶች አለቃ ተብሎ እንዲሰደብ ሽሙጥ እንዲደርስበት ሆኗል። ይሄን ነው እንግዲህ መከራችንን ተሸከመ ያለው፣ ሕመማችንን ተሸከመ ያለው። አዳማዊው ዳግማዊ አዳም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እኔና እናንተን ነፃ አውጥቶናል። ነፃ ያወጣን ደግሞ በደሙ ነው። ደሙን አፍስሶ ሕይወት ሰጥቶናል። ሕማሙ ይህ ነው የማይባል ነው። ሥጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ተገርፎ የሾህ አክሊል ደፍቶ መከራውን ተቀብሎ እየወደቀ እየተነሳ ከፊት ያለው እየጎተተው ከኋላ ያለው እየጎተተው ወደ ግራና ወደ ቀኝ እያዳፉት መከራ ተቀብሎ ሁላችንን እኛን ነፃ ወጣን። ስሙ የከበረ የተመሰገነ ይሁን። ሕማማችንን የተሸከመ ደዌያችንን የተሸከመ እኛ መሞት ሲገባን ከሞታችን ታሪካችንን ሊለውጥ ሕይወት ሊሰጠን በሕማማችን በደዌያችን ራርቶልን ይቅር ብሎን ወደ ቀኝ እንድንገባ ወደ ቀኝ እንድንቆም ወደ መንግሥቱ እንድንገባ ያ ተዘግቶ የነበረውን የገነት ደጃፍ ሽፍታ የነበረው ቀማኛ የነበረው በቀኙ የተሰቀለው ፈያታዊ ዘየማን ለ5500 ዘመን ተዘግታ የነበረችውን ገነት የወረሰው ይህ ሽፍታ ነው። በቀኙ የተሰቀለው በመጨረሻዋ ሰዓት ላይ ተዘከረኒ እግዚኦ በውስተ መንግሥትከ ብሎ የተማጸነ አቤቱ በመንግሥት በመጣ ጊዜ አስበኝ አለው። አያችሁ፣ እግዚአብሔር ፍጻሜ ሲያሳምር ጥሩ ነው። ብዙ የምንጀምራቸው ነገሮች ይኖሩናል። ፍጻሜው ሲያምር ነው እግዚአብሔር ደስ የሚያሰኘው። በፍጻሜ በመጨረሻው ዘመን ላይ በመጨረሻው ሰዓት ላይ እግዚአብሔር የሚጠይቀን የትናንትናችን ታሪካችንን ሳይሆን የዛሬ ማንነታችንን ስለሆነ ፈያታዊ ዘየማን በመንግሥት በመጣ ጊዜ አስበኝ። በቀኝና በግራ የተሰቀሉት ሁለቱ የተለያዩ ሐሳብ ነው ያላቸው። በግራ የተሰቀለው ከክርስቶስ ጋር ስራቸው አንድ ነው። በግራም በቀኝም የተሰቀሉት ወንበዴዎች ናቸው፣ ቀማኞች ናቸው፣ ሽፍቶች ናቸው፣ አመፀኞች ናቸው። በግራ የተሰቀለው አሁንም በመስቀል ላይ ሆኖ የሚናፍቀው አንተ አምላክ ከሆንክ እኔንም እኛንም አድነ ወደ ምድር መልሰን የሚናፍቀው መመለስን እውነት አምላክ ከሆንክ እያለ ነው ሲል የነበረው። በቀኝ የተሰቀለው ግን አቤቱ በመንግሥት በመጣ ጊዜ አስበኝ ነው ያለው። ጌታም
አንተ ከአዳም ቀድመ መንግሥቴን ትወርሳለህ፣ ዛሬ ገነት ትገባለህ፣ ከአዳም ቀድመህ ነው ያለው። እግዚአብሔር ምን ያህል ርኅራኄ እንዳለው የምናየው ነው። የመጣው ለአዳም ነው። አዳምን ሊያድን ነው። የጠፋ አዳምን ሊያድን ነው። ከገነት የተባረረ አዳምን ሊያድን ነው። ከገነት የወጣ አዳምን ሊያድን ነው። እሱን ለማዳን በመስቀል ላይ ለመሰቀል መጣ። በመጨረሻው ሰዓት ላይ ግን ወንበዴው፣ ቀማኛው፣ ሽፍታው የነበረው ይህ በቀኝ የተሰቀለው ሰው አድነኝ ስላለ ከአዳም ቀድመ ትገባለህ አለ። የእግዚአብሔር ፍቅር ለሁላችንም እኩል ነው። እግዚአብሔር ፍቅሩ ወሰን የለውም፣ አቻ የለውም። ቅዱስ ጳውሎስ ይህን ሲገልጽ ምን አለ? ምናልባት አለ ሮሜ ምዕራፍ 5 ላይ ምናልባት አለ ለአንዳንድ ሰዎች በጽድቅ ለሚገኙ ሰዎች የሚሞቱ ሰዎች በጭንቅ ሊኖሩ ይችላሉ አለ። እነሱን ለማዳን፣ እነሱን ለመቤዠት፣ እነሱን ለማውጣት፣ ነፃ ለማውጣት ስለ ጽድቃቸው፣ ስለ ንጽህናቸው፣ ስለ ቅድስናቸው ተብሎ የሚሞት ሰው በጭንቅ ሊኖር ይችላል አለ። ስለ ደጋጎች ብሎ ሊሞት የሚችል ሰው በጭንቅ ሊኖር ይችላል አለ። እግዚአብሔር ግን እኛን አለ ኃጢአተኞች ሳለን ወደደን አለ። ስሙ የከበረ የተመሰገነ ይሁን። የወደደን ንጹሐን ሆነን አይደለም። የወደደን እግዚአብሔር እንዲሁ ነው። ኃጢአተኞች ሆነን ሳለን በዘራችን አልወደደንም፣ በቋንቋችን አልወደደንም፣ በአለባበሳችን አልወደደንም፣ በቁመናችን አልወደደንም፣ በመባችን አልወደደንም፣ በስጦታችን አልወደደንም። የወደደን እንዲሁ ነው። እኛ ስለሆንን ነው። ሰዎች ስለሆንን ነው። ይሄን አካላችንን የወደደው ቅዱስ ያሬድ ይሄን የነገረን ዘበንቲሃ ስጋታተ መዋቅት ጾረ ወታገሰ ሞተ መሪረ። እሱ አለ መራራ ሞትን ታግሶ ለቤተ ክርስቲያን አለ በመስቀል ሊያድነን ለቤተ ክርስቲያን ሕይወቱን ሊሰጥ እሱ መራራ ሞትን ታገሰ። ሐሞት እያጠጡት መከራ እየተቀበለ ታገሰ። የሾህ አክሊል እየደፋ ታገሰ። ሰዎች ጨከኑበት፣ ፀሐይና ጨረቃ ግን ኀፍረቱን ሸፈኑ። እግዚአብሔር የሚታዘዝለት ብዙ ነው። ብዙ የሚታዘዙለት አሉ። እግዚአብሔር ፀሐይ ጨረቃ ጨለማ እንዲሆን አደረገ። ሰው ሁሉ እርቃኑን እንዲሰቀል ሲፈርድበት፣ ሰው ሁሉ ሲዘባበትበት፣ አይሁድ ሲዘባበቱበት፣ ፀሐይና ጨረቃ ግን ደመና ጋረዳቸው፣ ጨለማ ሆነ። ይሄ ሁሉ የሆነው ለእኛ ነው። መድኃኔ ዓለም የምንለው የዓለም መድኃኒት ስለሆነ ነው። የሁላችን አዳኝ ስለሆነ ነው። የሁላችን ቤዛ ስለሆነ ነው። የሁላችን የነፍሳችን ጽህ ስለሆነ ነው። ነፍሳችንን ያዳነው በሥጋው ነው። ነፍሳችንን ያዳነው በደሙ ነው። ዛሬም ክርስቶስ እኛን የሚጠራን ነፍሳችንን እንድናድን ነው። ኑ ይለናል፣ ይጠራናል። ወገኖቼ ተመለሱ ይለናል። የምንመለሰው ደግሞ በንስሐ በሥጋውና በደሙ እሱን በመፍራት እሱን በማክበር እንድንኖር ነው። ሕመማችንን ተሸክሞ መከራችንን ተሸክሞ መስቀሉን ተሸክሞ ለጥቂት ደቂቃ እንኳን የተሸከመው የቄሬናው ሰው ስምዖን እንኳን መስቀሉን መሸከም አልቻለም ይለናል። መስቀሉን መሸከም አልቻለም። ክርስቶስ እየተደፋ እየወደቀ እየተነሳ መስቀሉን ተሸክሞ በሚሄድበት ሰዓት ላይ የቄሬናው ሰው ስምዖን ትንሽ ያግዘው ብሎ መስቀሉን ተሸከመ። መስቀሉ ግን ከበደው። በሰው ትከሻ የሚሆን መስቀል አይደለም ክርስቶስ የተሸከመው። መስቀሉ ይሄኛው ብቻ አይደለም፣ መከራው ነው። በራስ ቅላችን ውስጥ የምናስበው ሐዋርያው ቅዱስ ጳውሎስ ምን አለ? ዛሬም ድረስ አለ ይህ መከራ መስቀሉ በሕሊናችን ውስጥ አለ፣ በሕሊናችን ውስጥ ተቀብሮ አለ ስለነዋል።
ይህ መከራ መስቀሉ በሕሊናችን ውስጥ ስለተሳለ አለ ሞቱን ተሸክመን እንዞራለን፣ እንሰደዳለን፣ እንሰደባለን፣ እንናቃለን። ሞቱን ብቻ ሳይሆን ሕይወቱንም ተሸክመን እንኖራለን አለ። ስለዚህ የመድኃኔዓለምን በዓል ጥንተ ስቅለቱን ስናከብር የምናስበው ቀራንዮን ነው። በቀራንዮ አደባባይ እርቃኑን የተሰቀለውን አምላክ፣ እኛን ለማዳን እርቃኑን የተሰቀለው አምላክ፣ እንዲሁ የወደደን አምላክ፣ እንዲሁ የሚራራልን አምላክ ዛሬም በኃጢአታችን ሳያጠፋን የሚራራልን ነቢየ እግዚአብሔር ልበ አምላክ ዳዊት እንዲህ አለ፣ እመሰ ኃጢአትኑ ትታቀብ እግዚኦ እግዚኦ መኑ ይቀውም። አቤቱ የሰውን ኃጢአት ተጠባብቀ ተቆጣጥረ ቢሆን በፊትህ ማን ይቆማል? ስንት ገበናችን የተሸፈነው በነጠላችን ነው። ስንት በደላችን የተሸፈነው በቀሚሳችን ነው። ስንቱ ነገራችን በጥምጥማችን ተሸፍኗል፣ በቆባችን ተሸፍኗል። ስንቱ ነገሮቻችንን የሸፈነ እግዚአብሔር ብቻ ነው። ሰው ቢያቀው ይሰድበናል፣ ይንቀናል፣ ያንቋሽሸናል፣ ያዋርደናል፣ ይጥለናል። እግዚአብሔር ግን ርኅራኄው ብዙ ነው፣ ቸርነቱ ብዙ ነው። እንዳልበደልን እያየ እንዳላየ እየሰማ እንዳልሰማ ወገኖቼ፣ አሁን እግዚአብሔር እንደው የሆነ ነገር አትፍተን ከእሱ ጋር የተዋወቅኩበት ዕለት ከእሷ ጋር የተዋወቅኩበት ዕለት እግሬን በሰበረው ስንል እግራችን ቢሰበር ሰምቶት ቢሆን ምን እንሆን ነበር? ከእሷ ጋር የተገናኘሁበት ዕለት ዓይኔን በደፋው ኖሮ ዓይኔን ባሳወረው ነው ባልን በጮህ ነው በለመነው ነገር እግዚአብሔር ሰምቶን ቢሆን ዓይነ ስውራንን በዛ ነበረ። በአንደበቴ ይህንን በተናገርኩበት ዕለት አንደበቴን በዘጋው ባልነው ሰምቶ ቢሆን አንደበታችን ተዘግቶ ነበረ። እግዚአብሔር ግን እየሰማ እንዳልሰማ እያየ እንዳላየ ምሕረቱ ብዙ ስለሆነ ቸርነቱ ብዙ ስለሆነ ይቅርታው ብዙ ስለሆነ ሰው የማያደርገውን ይቅር የሚለን እግዚአብሔር ነው። ሰው ይቆጥራል ይቅር የሚልበትን ዘመን ይህን ያህል እንዲህ አድርጎኝ እንዲህ አድርጋኝ ይቅር አልላትም፣ ከአንዴም ሁለቴም ሶስቴ ይቅርታ ተጠያይቀናል፣ ከዚህ በላይ ሊሄድ አልችልም ይላል። እርሱ ግን አስቡት 6666 ጊዜ ተገርፎ መከራ መስቀል ተሸክሞ የሾህ አክሊል ደፍቶ ስጋው አልቆ አጥንቱ እስኪታይ ድረስ ገርፈውት ያውም እየተዘባበቱበት ፊቱን እየሸፈኑ ምራቅ እየተፉበት መከራውን እያሉ የሚያደርጉትን አያውቁምና ይቅር በላቸዋል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የክርስትና ተግባር ይሄ ነው። እኛ አጥንት ነው የምንቆጥረው። የአባቴ አጥንት ሾህ ሆኖ ይውጋኝ፣ የእናቴ አጥንት ሾህ ሆኖ ይውጋኝ፣ የአያቴ አጥንት ሾህ ሆኖ ይውጋኝ፣ ከእሱ ጋር አልታረቅም፣ ከእሷ ጋር አልታረቅም፣ ይቅር አልላትም፣ ይቅር አልለውም። ይሄ ክርስትና ጸባይ አይደለም። ከክርስቶስ የተማርነው እንዲህ አይደለም። እንኳን ከታላቁ መምህራችን ከመድኃኔዓለም ተሰቅሎ ካዳነን አይደለም ሰዎች ናቸው ካልናቸው ከነ ቅዱስ እስጢፋኖስ ከአዲስ ኪዳን የቀዳሜ ሰማዕት የተባለው ሊቀ ዲያቆናት እስጢፋኖስ ከሱ እንኳን የተማርነው ይሄ ነው። የሚያደርጉትን አያውቁምና ይቅር በላቸው። ዛሬ የሚያደርጉትን አያውቁምና ይቅር በላቸው የተባለበት ዕለት ነው። ለአይሁድ ይቅርታ የተለመነበት እኛም የበደልነውን ይቅር እንድንል የተላለፈ መልእክት፣ የመስቀል ላይ ጩኸት፣ የመስቀል ላይ ኑዛዜ፣ የመስቀል ላይ መልእክት ጌታችን ያስተማረን ነው። ስለዚህ ክርስቲያኖች በዓለ መስቀሉ ስናስብ የመድኃኔዓለምን በዓል ስናስብ ርኅራኄን እንማራለን፣ ቸርነትን እንማራለን፣ ፍቅርን እንማራለን፣ ይቅርታን እንማራለን። ለበደለኞች እንዴት እንደራራ እናያለን። ለወደቁት እንዴት እንደራራ እናያለን። ለጠፋ ነው እንዴት እንደራራ እናያለን። እንዴት እንደመለሰን እናያለን። ተሰቅሎ እንዴት እንደመለሰን፣ በመስቀሉ እንዴት እንዳዳነን፣
እንዴት ሕይወት እንደሰጠን ይሄን ረስተን ነው እንግዲህ በዘራችን፣ በቋንቋችን፣ በነገዳችን፣ በመልካችን፣ በውበታችን ኩራት ውስጥ የምንገባው። ይሄ መስቀል ለማንኛችንም የተሰጠ ነው። ይህ መስቀል ደህንነትን ያገኘንበት ነው። ይህ ዕለት ክርስቶስ እኛን ያከበረበት ዕለት ነው። እሱ ተዋርዶ እኛን ያከበረበት ዕለት ነው። እሱ ሞቶ እኛን ሕይወት የሰጠበት ዕለት ነው። ስለዚህ ክርስቲያኖች በዓለ መስቀሉን ስናስብ መጋቢት 27 የክርስቶስን ስነ ስቅለት ስናስብ ጥንተ ስቅለቱን ስናስብ የምናስበው ይሄንን ነው። ይቅር በላቸው እንዳለ ይቅር ይበለን በቸርነቱ፣ ምሕረቱን ያብዛልን፣ ጸጋውን ያብዛልን። ከክፋት ርቀን ከጥላቻ ርቀን በርኅራኄ ቸሮች ሆነን ደጎች ሆነን ታዛዦች ሆነን በፍቅር የምንኖርባት አጭሯ ዘመናችን በጣም አጭር ዘመን ናት የምትኖር። የምንኖርበት ዘመን በጣም ረጅም አይደለም። ነቢዩ ነግሮናል ዳዊት የሰው ዕድሜ 70 ነው አለ፣ ቢበዛ ግን 80 ነው፣ ከዛ በኋላ ጻር ነው አለ፣ መከራ ነው አለ። ከ80 ውስጥ የምንኖረው 20 ዓመት አይሞላም። በንጹህ የምንኖረው 20 ዓመት አይሞላም። እሱም ከእናት ከአባታችን ከተወለድንበት አንስተን እስከ 10 ዓመት ያለው የነፃነት ዕድሜ ስለሆነ ምንም አይመለከተንም። እነሱ ናቸው የሚያመሉን፣ የእነሱ ሀሳብ ነው። ከዛ በኋላ ወደ ሌላው ሀሳብ እንሄዳለን። ዕድሜ ከሰጠን ደግሞ ትንሽ የምንጸጸጥበት፣ ግራ ቀኙን የምናይበት፣ ለማስታረቅ ዕድሜ የሚሰጥበት ያን ዘመን ላይ ስንደርስ 20 ትቆጠራለች። 10 በመካከልማ የሚጠፉ ጊዜያቶች የሚጠፉ ዘመናቶች ይህ ናቸው የማይባሉ የባዘነ ሕይወት ነው። ስለዚህ ለአጭሯ ዘመናችን ተለያይተን ተጣልተን ተኳርፈን ይቅር ሳንባባል የምንኖርበት ዘመን መኖር የለበትም። እግዚአብሔር በቸርነቱ ሁላችንም ይቅር እንዲለን ቅዱስ ፈቃዱ ይሆንልን። ነሳ ደዌነ ወጾረ ሕማመነ፣ ደዌያችንን ተሸከመ መከራ ሞታችንን ተቀበለ እንደተባለው በመከራው ሕይወትን የሰጠን በሞቱ ትንሣኤን የሰጠን አምላካችን ሁላችንንም ለንስሐና ለሥጋው ደግሞ ክብር እንዲያበቃን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።